በወሲብ ንግድና በዝሙት ትርኢት የደመቀችው ከተማ። የአውሮፓ የቦይ ከተማ በሆነችው አምስተርዳም እምብርት ውስጥ ፀሐይ ስትጠልቅ የኒዮን መብራቶች ድምቀት ይቀጣጠላሉ። መብራቶቹ የሚያሳዩት ግን ተራ የቱሪስት መዝናኛ ስፍራን አይደለም። ይልቁንም በጠባብ የድንጋይ ንጣፍ ጎዳናዎች ላይ በቀይ በሐምራዊና በነጭ ብርሃናት ተጥለቅልቆ የሚታየው የዶቭለን ስፍራ በዓለም ላይ በይፋ የተመዘገበው ትልቁ የዝሙትና የወሲብ ንግድ ማዕከል ነው። በመስታወት ጓዳዎች ውስጥ በደማቅ አልባሳት ቆመው ራሳቸውን ለገበያ የሚያቀርቡ እንስቶች፣ በየማዕዘኑ የሚደረጉ የዋጋ ንግግሮችና በየክለቡ የሚፈነዳው የድምፅ ሁከት የሰው ልጅ ክብር ከገንዘብ ጋር እንዴት እንደተጣመረ በግልጽ ይመሰክራሉ። ይህ ስፍራ ዛሬ በቢሊዮኖች የሚቆጠር ዶላር የሚገኝበት ግዙፍ የኢኮኖሚ ግዛት መሆኑ በድንገት የተፈጠረ አይደለም። ከ13ኛው ክፍለ ዘመን ጀምሮ መርከበኞች መዝናኛ ፍለጋ ወደዚህ ወደብ በሚጎርፉበት ጊዜ የጀመረው ይህ ታሪክ በፈረንጆቹ ሚሊኒየም የኔዘርላንድስ መንግስት ዝሙት አድራጊነትን በሕግ በመፍቀዱ ወደ ተደራጀ የግብር ከፋይነትና የጤና ቁጥጥር ማዕከል ተሸጋገረ። ዛሬ ላይ ቱሪስቶች የከተማዋን ጥንታዊ የአርኪቴክቸርና ታሪካዊ ቤተክርስቲያን ለማየት ሲመጡ ሳያውቁት በዙሪያው ባሉት የቀጥታ ዝሙት ትርኢቶችና የወሲብ ሱቆች ማዕከል ውስጥ ይሰምጣሉ። ይሁን እንጂ ይህ ከቀን ብርሃን በታች በህጋዊ መንገድ የሚከናወነው ኢንዱስትሪ ቀላል የማይባል አከራካሪ ገጽታም አለው። በአንድ በኩል ለሰራተኞች የጤና ዋስትናና የደህንነት ጥበቃ ይሰጣል ተብሎ ጥብቅና ሲቆምለት፣ በሌላ በኩል ደግሞ ከደህንነት የተነሳ የሚገቡ ምስኪኖች መሳቂያ፣ የህገወጥ ሰዎች ዝውውር መፈጸሚያና የሞራል ውድቀት ማሳያ በመሆኑ ከፍተኛ የሆነ ውዘት ይደርስበታል። ሁሉንም በዚህ ዝግጅታችን ከመሰረቱ እናስቃኛችኋለን። ውድ የሜጋ ዲስከቨሪስ ተከታታዮቻችን ይህን ቪዲዮ ላይክ፣ ሰብስክራይብ እና ሼር በማድረግ እንድትጀምሩልን በአክብሮት እንጠይቃችኋለን። በእነዚህ ጠባብና መተላለፊያ ባላቸው መንገዶች ላይ የሚፈሰው የሰው ባህር የቦታውን ግለት በከፍተኛ ሁኔታ ይጨምረዋል። ከዓለም ዙሪያ የመጡ ቱሪስቶች ሐሰተኛ ፈገግታ የሞላባቸው ጀብደኞችና ሰካራሞች ጎዳናዎቹን ይጋሯቸዋል። አየሩ ከብዙሃን የባዕድ ቋንቋዎች ውህደት፣ ከጎን ካሉ የክለቦችና ከባሮች የሚፈነዳው የሙዚቃ ድምፅ እንዲሁም የተወደደብኝ ባይ ስስታሞች ሹክሹክታ የተሞላ ነው። በየማዕዘኑ የሚደረጉ የዋጋ ንግግሮች፣ የተጠቃሚዎችና የሻጮች ግንኙነት እንዲሁም የሰዎች መጨናነቅ ቦታውን ከማንኛውም የባህል ወይም የታሪክ ማዕከል ውጪ ሙሉ በሙሉ በገንዘብና በስጋ ፍትወት ዙሪያ ብቻ የሚሽከረከር የንግድ አውድማ ያደርገዋል። እያንዳንዱ እርምጃ የሰውን ልጅ ስጋዊ ፈተናና የሞራል ገደብ ማጣት በቅርበት የሚመሰክር አስፈሪ እውነታ ነው። በሌላ በኩል የዚህች ከተማ የቦይ ውሃዎችና ጥንታዊ የአርኪቴክቸር ህንፃዎች ከነዚህ የኒዮን መብራቶች ጋር ሲዋሃድ የሚፈጥሩት ንጽጽር እጅግ የሚገርም ነው። የውሃው ገጽታ የቀይ መብራቶቹን ነጸብራቅ እንደ መስታወት ተቀብሎ ሲያሳየው ውብ የሚመስለው የሆላንድ ባህላዊ የቤት አወቃቀር ከዚህ የወሲብና የዝሙት ኢንዱስትሪ ጋር ተገናኝቶ እንግዳ የሆነ የባህል መቃቃር ይፈጥራል። የጥንት አርኪቴክቸር ውበት እና ታሪካዊ ግርማ ከዘመናዊ የዝሙት ንግድ ጋር በአንድ ላይ ተጠፍረው ሲገኙ የከተማው አስተዳደር ይህንን ቅርስ ከዚህ አስፈሪ የንግድ መረብ ጋር እንዴት ማቀናጀት እንዳስቻለው የሚያሳይ ታሪካዊ እንቆቅልሽ ይፈጥራል። ቱሪስቶች የቤተ ክርስቲያኖችና የቦዮቹን ውበት ለማየት ሲመጡ ሳያውቁት ወደዚህ የኒዮን መብራቶች የሞራል ውድቀት ማዕበል ውስጥ ይሰምጣሉ። በአካባቢው ያለው የንግድ እንቅስቃሴና የፍትወት መረብ በምሽት እየጨመረ ሲሄድ የዶቭላን ጎዳናዎች የተለመደውን የሰው ልጅ ሰብአዊ ግንኙነት ሙሉ በሙሉ ይዘነጉታል። እዚህ ቦታ ላይ የሚደረጉ ማንኛውም መስተጋብር በገንዘብ መጠን ብቻ የሚለካ ፍቅርና አክብሮት የማይታወቅበት ይልቁንም የሰውን ልጅ አጥንትና ስጋ እንደ ባዶ ዕቃ የሚቆጠር ስርዓት ነው። የኒዮን መብራቶች ደማቅ ብርሃን በጨለማ ውስጥ ያሉትን ኃጢአቶች፣ የተስፋ መቁረጥ ስሜቶችና የስግብግብነት ጽንፎች በግልጽ ያሳያሉ። ሰዎቹ ሲሳሳቁ፣ ሲጫወቱና ሲደራደሩ ከውጪ ሲታዩ አስደሳች መስሎ ቢታይም በውስጡ ግን ስፍር ቁጥር የሌላቸው ስብራቶች፣ የሞራል ውድቀትና የህብረተሰብ መበስበስ ተደብቀው ይገኛሉ። የአምስተርዳም ታዋቂው የዶቭላን አውራጃ ዛሬ በዓለም አቀፍ ደረጃ በሚታወቅበት የዝሙትና የንግድ አውታር በድንገት የተፈጠረ ወይም በዘመናችን አጭር ጊዜ ውስጥ ብቅ ያለ ክስተት አይደለም። ይልቁንም ይህ ስፍራ ከብዙ መቶ ዓመታት በፊት ከነበረው የኔዘርላንድስ የባህር ንግድ እድገት፣ ከመርከብ ጉዞዎች መስፋፋትና ከከተማዋ ታሪካዊ መዋቅር ጋር በጥልቀት የተያያዘ ረጅምና ሰፊ ታሪክ አለው። ከ13ኛው ክፍለ ዘመን ጀምሮ አምስተርዳም ታላቅ የመርከብ
የኢኮኖሚና የዓለም አቀፍ ንግድ ማዕከል ስትሆን ከአውሮፓና ከቀረው ዓለም ጋር የሚያገናኟት ትላልቅ ውቅያኖሶችን አቋርጠው የሚመጡ መርከቦች መተላለፊያ ነበረች። ይህ የንግድ እንቅስቃሴ ማዕከል መሆን ለከተማዋ ኢኮኖሚ እጅግ ከፍተኛ እድገትን ሲያስገኝ፣ በሌላ በኩል ደግሞ ከረጅም የውቅያኖስ ጉዞና ከወራት መከራ በኋላ ወደ ወደቡ የሚጎርፉ በመቶዎች የሚቆጠሩ መርከበኞችን፣ ነጋዴዎችንና አዳኞችን ወደዚህ አካባቢ እንዲተሙ የሚያደርግ ታሪካዊ ኃይል ነበረው። በመካከለኛው ዘመን መገባደጃ ላይ የአምስተርዳም ውሃ ቦዮችና ወደቦች የዓለም አቀፍ ንግድ ደም መስመሮች በነበሩበት ሰዓት በየብስ የጉዞ ወራትና ከባህር ሞገድ መቃወስ በኋላ ወደ መሬት የሚረግጡትን መርከበኞች ከየብስ የጉዞ ወራትና ከባህር ሞገድ መቃወስ በኋላ ድካማቸውን የሚያስታግሱበትና ጊዜያዊ ፍላጎታቸውን የሚያረኩበት ቦታ ፍለጋ ወደዚህኛው የከተማ ክፍል ማቅናት ጀመሩ። የከተማው አስተዳደር በወቅቱ የንግዱን መረብ ለማስፋፋትና ከባህር የሚወጣውን ሀብት ሁሉ ለመቀበል ሲል በወደብ አካባቢ የሚፈጠሩትን እንደዚህ ያሉ ማህበራዊ ፍላጎቶችና የዝሙት እንቅስቃሴዎችን እንደ ጥሩ የኢኮኖሚ አካል አድርጎ በዝምታ ማየት ጀመረ። መርከበኞቹ በኪሳቸው የያዙት የውጭ ሀብትና ገንዘብ በአካባቢው ባሉ ትናንሽ መኖሪያዎችና መዝናኛ ቤቶች ውስጥ እንዲፈስ በማድረጉ የሰፈሩ መሰረት ከጅምሩ አንስቶ ከገንዘብ ዝውውርና ከቁሳቁስ ፍላጎት ጋር በቀጥታ እንዲተሳሰር አስችሎታል። ይህ የባህር ንግድና የስጋ ፈተና መገናኛ ነጥብ ከዘመናት በፊት ጀምሮ የከተማዋን ማህበራዊ ገጽታ በመቅረጽ ረገድ የራሱን አውዳሚ አሻራ አሳርፏል። ከጊዜ ወደ ጊዜ እየሰፋ የመጣው ይህ ኢንዱስትሪ የከተማዋ አስተዳደርና ነጋዴዎች ችላ ሊሉት በማይቻል ደረጃ እጅግ ግዙፍ የሆነ የኢኮኖሚ ምሰሶና የግብር ገቢ ምንጭ እየሆነ መጣ። ይህ መንደር ከቀላል የመዝናኛ ስፍራነት አልፎ በመቶ ሚሊዮኖች የሚቆጠር ዩሮ የሚንቀሳቀስበት ዓለም አቀፍ ቱሪስቶችን የሚስብና ለከተማዋ የንግድ ማዕከል ከፍተኛ ትርፍ የሚያስገኝ ግዙፍ የንግድ ኢምፓየር ሆነ። የሆላንድ ነጋዴዎችና የንግድ ድርጅቶች ይህንን የሰዎች ድክመት መሰረት ያደረገ ኢኮኖሚ እንደ አንድ የንግድ ዘርፍ በመመልከት በጉዞ ወኪሎችና በሆቴሎች ማስታወቂያዎች ጭምር ሰፈሩን በዓለም ማስተዋወቅ ጀመሩ። መንግስትም ከዚህ ኢንዱስትሪ የሚያገኘው ከፍተኛ የገንዘብ ዝውውርና የንግድ እንቅስቃሴ በመገንዘብ የገቢ ግብርን ከፍ አድርጎ በመሰብሰብና የንግዱን አውታር በይፋ በማዋቀር ውስጥ ለማካተት የሚያስችሉ ጥናቶችና ዝግጅቶችን ከወዲሁ ማድረግ ጀመረ። ይህንን የረጅም ዘመን የኢኮኖሚና የንግድ ሂደት ይበልጥ ህጋዊ መዋቅር ውስጥ ለማስገባት በማሰብ በፈረንጆቹ ሚሊኒየም የኔዘርላንድስ መንግስት ታሪካዊና አወዛጋቢ ውሳኔ በማሳለፍ ዝሙት አድራጊነትን በሀገሪቱ ህግ በይፋ ፈቀደ። ይህ ውሳኔ የዚህን ህገወጥ ይመስል የነበረን የንግድ አካላት በሙሉ በግብር ከፋይነትና በየጊዜው የሚደረጉ ሰብአዊና የጤና ምርመራ እንዲሁም በጥብቅ የጸጥታ ቁጥጥር ማዕቀፍ ውስጥ እንዲገቡ አደረጋቸው። ሰራተኞቹ የራሳቸው የሆነ የንግድ ማህበርና የሥራ ሰዓት፣ የጤና ዋስትናና ህጋዊ መብቶች እንዳላቸው በይፋ በመነገሩ ዓለማችን ከዚህ ቀደም ታይቶ የማይታወቅ መልኩ ዝሙትን እንደ ተራ የቢሮ ስራ ወይም የንግድ አካል በይፋ እውቅና የሰጠችበት አዲስ ምዕራፍ ተከፈተ። መንግስት ይህንን እርምጃ የወሰደው ሴቶችን ከህገወጥ አዘዋዋሪዎችና ከኃይል ጥቃት ለመከላከል እንደሆነ ቢገልጽም በሺዎች የሚቆጠሩ ዓመታት የቆየውን የሞራልና የሰብአዊ ክብር ገደብ በጠራራ ፀሐይ የሻረ ውሳኔ ሆኖ ተመዝግቧል። ይህ ህጋዊ መዋቅርና የኢኮኖሚ ቁርኝት እውን መሆን የሰው ልጅ ክብርና አካል ወደ ተራ የንግድ ዕቃ፣ የግብር ከፋይ አገልግሎትና የገንዘብ መለወጫ መሳሪያነት ዝቅ አድርጎታል። በዚህ ሰፈር ውስጥ የሚከናወነው ማንኛውም ግብይት ልክ እንደ ሱፐርማርኬት ዕቃዎች ግዢ ወይም እንደ ሆቴል አገልግሎት በደረሰኝና በታክስ ማዕቀፍ ውስጥ የሚከናወን መሆኑ የሰው ልጅ ስጋዊ ድክመትና የሞራል ውድቀት በሰነድ ሕግ የተደገፈ ግዞት እንዲኖረው አድርጓል። አገልግሎት ሰጪዎቹ ሴቶች መንግስታዊ ፍቃድ ይዘው በቁጥር እየታዩና በየሳምንቱ የጤና ምርመራ እየተደረገላቸው ራሳቸውን ለገበያ ማቅረባቸው ኢኮኖሚያዊ ጥቅሙን ሲያረጋግጥ፣ በሌላ በኩል ግን የሰው ልጅ ከእንስሳት ባልተለየ መልኩ በገንዘብ ብቻ የሚለካበት አስደንጋጭ የገበያ ስርዓት ፈጥሯል። የከተማው አስተዳደር ከዚህ ንግድ የሚያገኘውን ግብርና የቱሪዝም ገቢ ላይ በመደገፍ የሞራሉን ጉዳይ ወደ ጎን በመተው የኢኮኖሚ ትርፋማነትን ብቻ የሚያስቀድም ፖሊሲ መከተሉ የዘመናችንን የቁስ ፍቅር እጅግ አጉልቶ ያሳያል። በአምስተርዳም ታዋቂው ይህ አውራጃ በውስጡ የያዘው የንግድ አውታርና የወሲብ መረብ በአንድ የተወሰነ የዝሙት መስመር ብቻ ፈጽሞ የተገደበ አይደለም። ይልቁንም በዙሪያው የተንሰራፋው ስፍር ቁጥር የሌላቸው የጥፋት የቁስና የአዋቂ መዝናኛ ቅርንጫፎች ያሉት ግዙፍ የኢንዱስትሪ ግዞት ነው። በሰፈሩ ጠባብ ጎዳናዎችና በቦዮቹ ዳርቻዎች ላይ የሚገኙት የንግድ ተቋማት የሰው ልጅ ስጋዊ ድክመትና የፈተና ጥማት ሙሉ በሙሉ መሰረት አድርገው የተዋቀሩ ናቸው። ከ10 ዓመታት በፊት ጀምሮ እየሰፋ የመጣው ይህ ኢንዱስትሪ ዛሬ በዓለም ዙሪያ ካሉ ማዕዘናት ሁሉ ለሚመጡ ቱሪስቶች
የተለየ የብልግና አይነቶችን፣ አጸያፊ የንግድ ዕቃዎችንና የሰውን ልጅ ሞራል የሚፈትኑ ስፍር ቁጥር የሌላቸው መዝናኛዎችን በይፋና ያለምንም ይሉኝታ የሚያቀርብ ዓለም አቀፍ የንግድ ማዕከል ሆኗል። ይህንን የንግድ አውታር የሚያቀነቅኑትና አካባቢውን ከሚያጥለቀልቁት ዋና ዋና መዋቅሮች መካከል በየጎዳናው ተደርድረው የሚገኙት ልዩ ልዩ የወሲብ መዝናኛ ሱቆች ወይም ሴክስ ሾፕ እና የቀጥታ ትርኢት ቲያትሮች ላይቭ ሴክስ ቲያትርስ እጅግ ተጠቃሽ ናቸው። በእነዚህ መደብሮች ውስጥ የሰውን ልጅ አእምሮ የሚረብሹ የግብረ ስጋ ግንኙነትንና የዝሙት ተግባራትን በግልጽ የሚያሳዩ ስፍር ቁጥር የሌላቸው የቁሳቁስ አይነቶች፣ ፊልሞችና መሳሪያዎች በቀን ብርሃን ጭምር ለገበያ ቀርበው ይታያሉ። ማንም ሰው ያለምንም ገደብ ሊገባባቸው የሚችላቸው እነዚህ ሱቆች እና ቲያትሮች የነውር ድርጊቶችን እንደ ተራ ሸቀጥና መዝናኛ በመቁጠር ለሕዝብ እይታ የሚያቀርቡ የሰውን ልጅ የተፈጥሮ ክብርና እፍረት የሚገፉ አደገኛ የንግድ ማዕከላት ናቸው። በዚህ መንደር ውስጥ በየሌሊት የሚከናወኑት የቀጥታ የብልግና ቲያትሮች፣ ላይቭ ሾውስ እና የስትሪፕ ክለቦች የንግዱን ጥልቀትና የሞራል ውድቀት ወደ ሌላ የከፋ ደረጃ ያሸጋግሩታል። በእነዚህ መድረኮች ላይ የሚቀርቡት ድርጊቶች የሰውን ልጅ አካልና ስሜት እንደ ተራ አሻንጉሊት በመቁጠር በሺዎች ለሚቆጠሩ ተመልካቾች ፊት ራሳቸው ለገበያ የሚያቀርቡበትንና የገንዘብ ግብይትን የሚፈጽሙበት አጸያፊ መድረካቸው ነው። ቱሪስቶችና ጉጉ የሆኑ ሰዎች በዚህ የሰውን ልጅ ነውር በሚያሳይ ትርኢት ለመታደም ከፍተኛ ገንዘብ እየከፈሉ በረጅም ረድፍ ይቆማሉ። ይህ የዝሙት ኢንዱስትሪ ከተራ የሰው ለሰው ግንኙነት አልፎ ወደ ተደራጀና በቢሊዮን የሚቆጠር ዶላር ወደሚያስገኝ ግዙፍ የመዝናኛ ንግድ መቀየሩን በግልጽ አመልካች ነው። በጣም የሚገርመውና አሳዛኝ እውነታው ደግሞ ይህ የብልግናና የዝሙት አውታር ከጥንታዊ ታሪካዊ ቅርሶችና ሃይማኖታዊ ተቋማት ጋር በአንድ ቦታ ተጠፍሮ የሚገኝ በመሆኑ ነው። በዶቭለን እምብርት ውስጥ የከተማዋ እጅግ ጥንታዊ የሆነው ታሪካዊ ቤተክርስቲያንና ሌሎችም የጥንት አርኪቴክቸር ህንፃዎች ይገኛሉ። ይሁን እንጂ እነዚህ ታሪካዊና መንፈሳዊ ቦታዎች ዛሬ በዙሪያቸው ባለው የኒየን መብራቶች የዝሙት ንግድና የብልግና ክለቦች ተከበው ይገኛሉ። የሚጎበኙት አብዛኞቹ ቱሪስቶች የቤተክርስቲያንን ጥንታዊ ታሪክ ወይም የከተማዋን አርኪቴክት ለማድነቅ ሳይሆን ከጎኑ ባሉት መስኮቶችና መዝናኛ ቤቶች ውስጥ የሚከናወነውን የዝሙትና የብልግና ዓለም ለመታዘብና ለመሳተፍ ብቻ በመሆኑ የቦታው ታሪካዊና ሞራላዊ ዋጋ ሙሉ በሙሉ ተበርዟል። በዚህ ሁሉ የንግድ መረብ ውስጥ የሚደረጉ ግብይቶች ሁሉ በዘመናዊ የባንክ አገልግሎቶች፣ በዱቤ ካርዶችና በዲጂታል ክፍያዎች ጭምር የሚከናወኑ መሆናቸው ኢንዱስትሪው ምን ያህል የተደራጀና በሕግ የተደገፈ መሆኑን ያረጋግጣል። አገልግሎት ሰጪዎች፣ የክለብ ባለቤቶች፣ የቁሳቁስ አቅራቢዎችና የቱሪዝም ኤጀንሲዎች በአንድ ላይ በመቀናጀት የዶቭለንን ሰፈር እንደ አንድ ትልቅ የንግድ ኮርፖሬሽን ይመሩታል። እያንዳንዱ ሱቅ፣ እያንዳንዱ ቲያትርና እያንዳንዱ የመስታወት ጓዳ የራሱ የሆነ የዋጋ ተመን፣ የደንበኞች ፍሰትና የንግድ ውድድር ስላለው አጠቃላይ አካባቢው ከሞራል መርሆች ወጥቶ ፍጹም በሆነ የገንዘብና የስጋ ፍትወት ማሟያነት ላይ ብቻ የተመሰረተ የገበያ አውድማ ሆኗል። የአምስተርዳም ታዋቂው የዶቭለን መንደር ለሀገሪቱ የኢኮኖሚ እድገትና ለቱሪዝም ዘርፍ ከፍተኛ ገንዘብ ያስገኛል ተብሎ በሰፊው ቢነገርም ከጊዜ ወደ ጊዜ እየሰፋና እየተባባሰ የመጣው ማህበራዊና ሞራላዊ ቀውስ ግን በሀገር አቀፍና በዓለም አቀፍ ደረጃ ከባድ ክርክር፣ የውግዘትና የውዝግብ ማዕበል ፈጥሯል። ይህ ስፍራ በሰው ልጅ ታሪክ ውስጥ የሞራል እሴቶች፣ የባህል ድንበሮችና የሰብአዊ ክብር መስመሮች ከኢኮኖሚያዊ ጥቅሞች ጋር ሲጋጩ የሚፈጥረውን ትልቁና አደገኛውን ግጭት በግልጽ ያሳያል። በአንድ በኩል መንግስትና ደጋፊዎቹ በንግድ መረብ ዙሪያ ህጋዊ ማዕቀፎችን በማበጀት ጥቅሙን ለማስቀጠል ሲጥሩ፣ በሌላ በኩል ደግሞ የህብረተሰቡ አባላት፣ የሃይማኖት ተቋማትና የሞራል ተቆርቋሪዎች ይህ አሰራር የሰው ልጅ ማህበራዊ መሰረት ላይ የተደቀነ ከባድ አደጋ መሆኑን በመግለጽ እጅግ የከረረ ተቃውሞ እያሰሙ ይገኛል። ይህንን አውራጃ ህጋዊነቱን አጥብቀው ከሚከራከሩት ወገኖች መካከል የሰብአዊ መብት ተሟጋቾች፣ የሰራተኞች መብት አደራጆችና የከተማ አስተዳደር ባለስልጣናት ግንባር ቀደም ሆነው ይገኛሉ። እነዚህ አካላት ዝሙት አድራጊነትን ህጋዊ ማድረግና በቁጥጥር ማዕቀፍ ውስጥ ማስገባት ሰራተኞቹ ከህገወጥ የሰዎች አዘዋዋሪዎች፣ ከኃይል ጥቃትና ከጤና ጦት ነፃ እንዲሆኑ የሚያስችል ብቸኛው መፍትሄ ነው የሚል አቋም ይይዛሉ። በየሳምንቱ የሚደረጉ የህክምና ምርመራዎች፣ የግብር ከፋይነት መብቶችና የሰራተኞች ማህበራት መኖራቸው ሴቶች በማህበረሰቡ ውስጥ እውቅና እንዲያገኙና ከጥቃት የተጠበቁ እንዲሆኑ ያደርጋቸዋል የሚል መከራከሪያ ይቀርባሉ። በእነሱ እምነት ንግዱ
ከጨለማ ወጥቶ በቀን ብርሃንና በሕግ ቁጥጥር ስር መከናወኑ ማህበራዊ ጤናማነትን ለማምጣት ይረዳል የሚል እምነት አላቸው። ይሁን እንጂ የዚህ አስተሳሰብ ተቃራኒ የሆኑት የሞራል ተቆርቋሪዎች፣ የሃይማኖት አባቶችና ማህበራዊ ተቋማት በበኩላቸው ይህ ሕጋዊ ማዕቀፍ የሰው ልጅን ከፍተኛ ክብርና የሞራል ልዕልና የሚፈታተን፣ ሴቶችን እንደ ተራ የንግድ ሸቀጥ የሚጠቀምና የማህበረሰቡን መሰረት የሚያፈልስ አጸያፊ ስርዓት ነው በማለት አበክረው ይከራከራሉ። በእነሱ እይታ ዝሙትን በሕግ ማዕቀፍ ውስጥ ማስገባት እንደ ተራ የቢሮ ስራ መቁጠር የሞራል ድንበሮችን ሙሉ በሙሉ የሚያጠፋ፣ ወጣቱን ትውልድ በስግብግብነትና በስጋዊ ፈተናዎች ማዕበል ውስጥ የሚጥል አደገኛ እርምጃ ነው። መንግስት ከዚህ የሰዎች ስብራትና ውርደት የሚያገኘውን ገንዘብ እንደ ኢኮኖሚ ምሰሶ አድርጎ መውሰዱ የሞራል ውድቀትን ማሳያ እንጂ የአስተዳደር መፍትሄ ሊሆን እንደማይችል በጽኑ ይከራከራሉ። በአካባቢው ባለው ማህበራዊ ገጽታ ላይ የሚታየው ሌላ ትልቁ አሳሳቢ ጉዳይ ደግሞ ህገወጥ የሰዎች ዝውውር ወይም ሂውማን ትራፊኪንግ እና ከድህነት የተነሳ ወደዚያ ዙሪት የሚገቡ ምስኪን ወጣቶች እውነታ ነው። የሰብአዊ መብቶች ድርጅት በየጊዜው እንደሚያወጡት ሪፖርት የዶቭለን ስፍራ ውብ የኒዮን መብራቶችና የህግ ገደቦች ቢኖሩም ከጀርባው ግን ከድሃ ሀገራት የተታለሉ በግዴታ ወደ ዝሙት ዓለም የገቡና ከቁጥጥር ውጪ የሆኑ ስፍር ቁጥር የሌላቸው ሴቶች የሚሰቃዩበት የጨለማ ማጎሪያ መሆኑ ተደጋግሞ ተረጋግጧል። ህጋዊነት የሚባል ሽፋን አብዛኛውን ጊዜ እውነተኛውን የወንጀል መረብና የሰዎችን ስቃይ የሚሸፍን መጋረጃ ብቻ በመሆኑ ማህበራዊ እውነታው ከህጋዊ ሰነድ እጅግ የራቀና የከፋ ሰብአዊ ቀውስ የተሞላበት መሆኑን ያሳያል። ይህንን ከባድ ማህበራዊና ሞራላዊ ቀውስ ለመቅረፍ የአምስተርዳም ከተማ አስተዳደር በቅርብ ዓመታት ውስጥ የተለያዩ ጥብቅ ደንቦችንና የማስተካከያ እርምጃዎችን በመውሰድ ላይ ይገኛል። ሰፈሩ ከመጠን በላይ እንዳይጨናነቅ፣ የቱሪስቶች ጸባይ እንዲስተካከልና ህገወጥ ድርጊቶች እንዲቀንሱ ለማድረግ አዳዲስ የሰዓት ገደቦች፣ የፍተሻ መዋቅሮችና የንግድ ፍቃድ መጠባበቂያዎች እየተተገበሩ ናቸው። ከዚህም በላይ አስተዳደሩ የመንደሩን የተወሰነ ክፍል ሙሉ በሙሉ በመዝጋት ወይም የንግዱን ቦታዎች ወደ ሌላ የተለያዩ ዞኖች በማዘዋወርና አካባቢውን ወደ ተረጋጋ የባህልና የኪነ ጥበብ ማዕከል የመቀየር ስትራቴጂዎችን እያጠና ይገኛል። በመጨረሻም በዚህ መንደር ዙሪያ የሚደረጉ እነዚህ ማህበራዊና ሞራላዊ ክርክሮች የዘመናችን የዓለም ቁስ ፍቅርን ከሰብአዊ ክብር ጋር ሲያዛምድ የሚፈጥረውን ዘላለማዊ ውጥረት በግልጽ ያሳያሉ። በአንድ በኩል በኢኮኖሚና ህጋዊነት ማዕቀፍ ለመደገፍ የሚደረገው ጥረት፣ በሌላ በኩል ደግሞ የሰው ልጅ ሞራል በባህልና እሴቶች ውድቀት ላይ የሚያስከትለው ከባድ ጉዳት አብረው የሚሄዱ አንዳንዴም የማይታረቁ ተቃርኖች ናቸው። የኒዮን መብራቶች ድምቀትና የንግድ ገበያው ስፋት ምንም ያህል ቢደነቅ የዚህ ማህበራዊ እውነት ትልቁ መልእክት የሰው ልጅ ከፍጡራን ሁሉ በላይ የተሰጠውን ክብርና እፍረት በገንዘብ ሲለውጥ የማህበረሰቡ መሰረት እንዴት እንደሚናጋ የሚያሳይ የማይካድ አሳዛኝ የዘመናችን ታሪክ ነው። ሰላም ለሀገራችን ይሁን። ሻሎም።